ኤግዚት ወይም ደግሞ ሲኦሲ ኤግዛም የምትወስዱ ተማሪዎች during the exam ማድረግ ያለባችሁ ወይም ደግሞ ማድረግ የሌለባችሁን ወሳኝ ነጥቦችን ነው ይዤላችሁ የመጣሁት። እነዚህን ነገሮች ካላደረጋችሁ ያነበባችሁት ንባብ ዋጋ ላይኖረው ይችላል። ስለዚህ የለፋችሁበትን እስከዛሬ የተዘጋጃችሁበትን በእነዚህ ቀላል በሚመስሉ ግን በጣም ወሳኝ ነጥቦች ባለማድረጋችሁ ወይም ደግሞ እነዚህ ቀላል ስህተት የሚመስሉትን በማድረጋችሁ ብቻ ውጤታችሁን እንዳታጡ እስከመጨረሻው ተከታተሉኝ። የመጀመሪያው answer easy questions first ነው። አንዳንዴ ልክ ስትከፍቱት በጣም ከባድ ጥያቄ ሊሆን ይችላል። ስለዚህ ያንን ከባድ ጥያቄ ላይ ጊዜያችሁን ከምትገሉ ቀለል ያሉትን እያለፋችሁ ፍላግ አድርጉ። የከበዳችሁ ጥያቄ ላይ ፍላግ አድርጉ። ስለዚህ ምን ማድረግ ነው? ቅድሚያ እየፈለጋችሁ እየሰራችሁ የከበዳችሁ ካለ ጊዜ ማጥፋት አያስፈልግም ነው። ሶ ይሄን መርህ መጠቀም አለባችሁ። answer easy question first። ሁለተኛውም ተመሳሳይነት አለው። use 1 minute rule የሚባላል። ይሄ ምን ማለት ነው? ጥያቄው ስታነቡት ካልገባችሁ ወይም ከከበዳችሁ ብዙ ሰዓታችሁን እዛ ጥያቄ ላይ አታሳልፉ። ጥያቄውን አሳልፉት እንጂ ጊዜያችሁን ጥያቄው ላይ አታሳልፉ። ስለዚህ ቅድም ያልኩትን መጀመሪያ ላይ ያመጣሁትን ነጥብ ከዚህ ጋር ይደጋገፋሉ። ሶ 1 minute rule ከተጠቀማችሁ የከበዳችሁትን ጥያቄ ላይ ጊዜ ሳታጠፉ ወደሚቀላችሁ answer the question first ማለት ነው። የሚቀላችሁ ጥያቄዎች ስሩ ማለት ይሄ በጣም ወሳኝ ነገር ነው። አንዳንዴ በደንብ ዕውቀቱ ኖራችሁ በሰዓት ማነስ ምክንያት ማርክ እንዳታጡ ነው መፈራው። ምክንያቱም ሰዓት በጣም ይወስዳል። ምንድነው ይሄ ኬዝ ቤዝድ ነው። ጥያቄዎቹ ሰዓት ይፈልጋሉና በአንድ ጥያቄ እናንተ ሞር ጊዜያችሁን በገደላችሁ ቁጥር 20 እና 30 ጥያቄ ሲቀራችሁ ታይም ሰዓታችሁ ሊያልቅ ይችላል። 20 እና 30 ጥያቄ በአንድ ጥያቄ የተነሳ ከምታጡ use 1 minute rule do first። ምንድነው ቀለል ያሉትን ጥያቄዎች ኢዚ ኩዌስችኖችን መጀመሪያ ላይ ስሩ። ሌላኛው እጅግ በጣም ወሳኝ ነገር የምነግራችሁ ምንድነው read every question carefully። አንዳንዴ በጣም ብዙ ተማሪዎችን የሚሸውድ ነገር ነው። አንብባችሁት ገብቷችሁ ተረድታችሁት ነገር ግን carefully ባለማንበባችሁ ምክንያት የምትሸወዱበት ጊዜ ይኖራል። ለምሳሌ ይሄም ልል የፈለኩበት ምክንያት ምንድነው? በዋነኝነት ኪወርድ የሚባሉት ላይ ትኩረት አድርጉ። ኪወርድ የሚባሉት ለምሳሌ ኤክሴፕት የሚለው አንብባችሁ እናንተ ኤክሴፕት የምትለዋን ካላያችሁት የምትመልሱት መልስ ምንም ልክ ሊሆን አይችልም። ፈርስት የሚለው ሞስት ኮመን የሚለው እነዚህ አጽንኦት ሰጣችሁ ማየት ያለባችሁ ነገር ነው። ስለዚህ ኢሚዲየትሊ አሁን የሚሰጣችሁ ምርጫዎች አራቱም ምርጫዎች የአንድ ነገር ትሪትመንት ሊሆን ይችላል። ለአንድ ነገር ማድረግ ያለባችሁ ነገሮች ሊሆኑ ይችላሉ። ግን ጥያቄው ለምን ይኖራል? ኢሚዲየትሊ የሚል ይኖራል። ሁሉንም ነገር ልታደርጉ ትችላላችሁ፣ ግን ኢሚዲየትሊ ማድረግ ያለባችሁ ነገር ምንድነው ካላችሁ ከነዚህ ከአራቱ አንዱ መምረጥ አለባችሁ። ስለዚህ ኪወርዶች ላይ ጥንቃቄ አድርጉ። ስታነቡ ደግሞ read every question carefully። በጣም carefully ነው ማንበብ ያለባችሁ። ገብቷችሁ አቅም ኖሯችሁ ማድረግ እየቻላችሁ ፖይንታችሁ እንዳታጡ ጥያቄ ላይ በደንብ ፎከስ አድርጉ። ስፔሻሊ ኪወርዶችን መረዳት ያስፈልጋል። ደግሞ ይባል አባባል አይደለ? ጥያቄውን መረዳት የመልሱን 50% ማግኘት ነው ይባላልና ኬርፉሊ ጥያቄውን አንብቡ። አራተኛውና ወሳኙ ነገር ደግሞ don't change answer without reason። ይሄ በጣም ወሳኝ ነገር ነው። ምክንያቱም እናንተም ገጥሟችሁ ይሆናል ወይም የገጠመው ተማሪ አይታችሁ ወይም ሰምታችሁ ሊሆን ይችላል አይደለ? የክላስ ኤግዛሞች ላይ ራሱ መልሼው ነበርኮ ግን ሰርዤው ነው መጀመሪያ እኮ እሱን ነበር ያልኩት ምናምን ይባላል። ምን የሚባል አባባል አለ? መጀመሪያ አእምሮአችሁ ላይ የመጣው ምላሽ usually is correct answer ይባላልና ጥያቄው እርግጠኛ ካልሆናችሁበት 100% እርግጠኛ ሆናችሁ ያንን ነገር ካላወቃችሁት መጀመሪያ የመለሳችሁትን መልስ አትቀይሩ። ስለዚህ ይሄ
ጥያቄ ሰርታችሁ ሰዓት ከተረፋችሁ ሪቫይዝ ልታደርጉ ትችላላችሁ። ላይ ሰራችሁትን በዛን ጊዜ ይሄ ነገር አላማረኝም እያላችሁ ያለምንም ምክንያት ጥያቄ መቀየር ወይም ምላሽ መቀየር፣ መልስ መቀየር አቁሙ። ስለዚህ ወሳኝ ነገር ነው ይሄ በጣም። ምክንያቱም የመጀመሪያው እንዳልኳችሁ የመጀመሪያው ምላሻችሁ አብዛኛውን ጊዜ ትክክል ነው ተብሎ ይታሰባልና ያለምንም ምክንያት ያለምንም አሳማኝ ምክንያት ጥያቄ ለመቀየር አትሞክሩ። አራተኛው ወሳኝ ነጥባችን ነው። አምስተኛው ደግሞ ተረጋግታችሁ ለመስራት ሞክሩ። እርጋታ በጣም ወሳኝ ነገር ነው። ያ ሰዓት ስለሌላችሁ መፍጠን ሊኖርባችሁ ይችላል። ቶሎ መስራት ሊኖርባችሁ ይችላል። ነገር ግን ካልተረጋጋችሁ ቅድም የጠቀስናቸውን አራቱን ነገሮች ማድረግ አትችሉም። ካልተረጋጋችሁ ጥያቄውን በደንብ ማንበብ አትችሉም፣ ፎከስ ማድረግ አትችሉም። ስለዚህ በአንድ ጊዜ አንድ ጥያቄ ላይ ፎከስ አድርጉ። ሁለተኛውን ጥያቄ ለምሳሌ 12ኛውን ጥያቄ እየሰራችሁ ስምንተኛውን ጥያቄ እያሰባችሁ መሆን የለባችሁ። የከበዳችሁን ጥያቄ እያሰባችሁ መሆን የለበትም። ሶ አት ታይም አንድ ጥያቄ ላይ ብቻ ፎከስ አድርጉ፣ ተረጋጉ። ካልተረጋጋችሁ ሰዓታችሁን ነው የምትገሉት። እነዚህን ነገሮች አድርጉ። በእርግጠኝነት የተሻለ ውጤት ታመጣላችሁ። ከወዲሁ መልካም እድል እንዲሆንላችሁ እመኛለሁ። መልካም ውጤት